አስገራሚ አነጋጋሪ እንዲሁም ደግሞ ማንም ያልጠበቀው የዝውውር ጥያቄ ከመድፈኞቹ ለኒውካስትል ዩናይትዱ አማካኝ ብሩኖ ጎማሬዝ ሌሊት ላይ ሊቀርብ ችሏል። ብሩኖ ጎማሬዝን አርሰናሎች በስንት ሚሊዮን ፓውንድ ለማስፈረም አቀዱ? ተጫዋቹ በመድፈኞቹ ቤት ቢመጣ ምን አይነት ጥቅም ይኖረዋል? ዝውውሩስ ኒውካስትል ዩናይትዶች ምን አይነት ፍላጎት ይኖራቸው ይሆን የሚለውን እየተመለከትን አብረን እንቆያለን። የተከበራችሁ የዩቲዩብ ቤተሰቦቼ ቪዲዮን ላይክ ከማድረግ እንድትጀምሩ በአክብሮት ጠይቃለሁ። እንዲሁም ደግሞ ለወዳጅ ለዘመዶቻችሁ ሼር አድርጉ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ዛሬ ይበልጥ የምንመለከተው ስለ ብሩኖ ጎማሬዝ ነው የሚሆነው። ብሩኖ ጎማሬዝ ላለፉት ዓመታት ምናልባትም በፕሪሚየር ሊጉ ጥራት ካላቸው ተጫዋቾች መካከል በተለይ ደግሞ በአማካኝ ስፍራው የሚጠቀስ አይነት ተጫዋች ነው። በግንባር ቀደምነት በተለይ በሃይ ኢንቴንሲቲ በሚጫወተው የኤዲ ሃው ቡድን ውስጥ ለኒውካስትል ምን አይነት ጥቅም እንዳለው ቡድኑ ፕሬስ ሲደረግ ሬዚስተንሲንግ ላይ እንግዲህ ያለውን ኳሊቲ በሚገባ እናውቃለን የተጫዋቹን። ስለዚህ ምን አይነት ጠቀሜታ እንዳለው እናውቃለን። በአጠቃላይ ልጁ የሚደነቅ ብራዚላዊ ተጫዋች ነው። እጅግ በጣም ድንቅ ወርክ ሬት እንዲሁም ደግሞ ቴክኒካል ኳሊቲው ለየት ያለ እንደሆነ ይነገሩለታል። የፊትነስ ችግርም ብዙ ሲያጋጥመው አንመለከትም። ጉዳቶች ቢኖሩበትም ሜዳ ላይ ግን ተፋላሚ ነው። እንዲሁም ደግሞ ትልቅ የሆነ የሊደርሺፕ ኤክስፔሪየንስ ያለው ተጫዋች ከድሮም ጀምሮ በአምበልነት ይበልጥ የሚታወቅ ሜዳ ላይ ድምፁን ከፍ አድርጎ ሲጮህ የቡድን አጋሮቹን ማነቃቃት ብቻ እንዲነቁም ከማድረግ አልፎ ብቃታቸውን እንዲያስተካክሉ እንዲሁም ደግሞ የቡድኑ መንፈስ ጠብቀው እንዲጫወቱ ማድረግ የሚችል ተጫዋች እንደሆነ ይነገርለታል። ከብራዚል ነው ይህም ተጫዋች የወጣው። እንደምናውቀው በወጣትነት ነው እግረ ኳስን የጀመረው። እንዲሁም ደግሞ በጣም ድንቅ ታለንት ከነበራቸው ተጫዋቾች መካከል አንዱ እንደነበረን በብራዚል ውስጥ ይነገራል። በተለይ በአትሌቲኮ ፓራኔስ በነበረው የእግረ ኳስ ሕይወት ጅማሪ ላይ ማለት ነው። የኮፓ ሊበርታዶሬስ እንግዲህ ጨዋታዎች ምን አይነት የጋሉ ስሜቶች እንደሚፈጥሩ እናውቃለን። በነዛ ጨዋታዎች ላይ ሻይን አድርጎ መውጣት በብራዚል በአርጀንቲና ለሚገኝ ለአንድ ተጫዋች ይጠበቅበታል። ታዲያ ቡድኑንም በእንዲህ አይነት ጨዋታዎችም ላይ ታድጎ ለመውጣት አንዳንድ ጊዜ ተመልክተን ነበረ፣ ድሮ ማለት ነው ገና ብራዚል በነበረበት ሰዓት ላይ። ታዲያ ከ2020 ጀምሮ የነበረውን የእግር ኳስ ሕይወት ብዙዎች ያውቁታል። እንደውም እኔ ኦሎምፒክ ሊዮን የነበረውን ብሩኖ ጎማሬዝን ሳስታውስ ይበልጥ ስሙ ከአርሰናል ጋር በተደጋጋሚ የሚያዝ አይነት ተጫዋች እንደነበር ማስታወስ አለብን። በሊጋ ከነበሩን በነገራችን ላይ ምርጥ የአማካኝ ስፍራ ተጫዋቾች ውስጥ የሚጠቀስ አይነት ተጫዋች ነው ኦሎምፒክ ሊዮን። እንዲሁም ደግሞ የተለያዩ የፈረንሳይ ቡድኖች እንደሚታወቀው ጥራቶችን ማምጣት ይችሉበታል ተብሎ ይነገራል። ኳሊቲዎች፣ ታለንቶችን የበለጠ ማፍለቅ የሚችሉ ናቸው። ኦሎምፒክ ሊዮንም ከነዚህ መካከል የሚጠቀስ ነው። ላለፉት ዓመታት ቼርኪን ቴክኒካሊ በጣም ድንቅ የሆነ ተጫዋች አሳይቶናል። ኔቤል ፌቄርን የምታስታውሱት ከነበር ምርጥ ከነበሩ ተጫዋቾች መካከል አንዱ ነው። ሉካስ ፓኬታን በዛው ቡድን ውስጥ ተጫውቶ አልፏል። አሁን ደግሞ ብሩኖ ጎማሬዝን ማስታወስ አለብን። ትልልቅ ስሞችን ላካዜትም አልፈውበታል። እጅግ በጣም ቴክኒካሊ ድንቅ የሆኑ ተጫዋቾችን ማምረት ያውቃል። ካሪም ቤንዜማን በዛ ቡድን መጫወቱን መርሳት የለብንም። በ2020 ግን እንግዲህ ኦሎምፒክ ሊዮንን ተቀላቅሎ በጣም ድንቅ ፐርፎርማንሱን አሳይቶ አርሰናልን በወቅቱ ተጫዋቹን ራዳር ውስጥ አስገብቶ እንደነበረ ማስታወስ ይገባናል። ተጫዋቹ በወቅቱ በነበረው ፐርፎርማንስ ምክንያት የመድፈኞቹ ስካውቶች ሄደው ተከታትለውት ለማስፈረም ጥረት ቢያደርጉም ያው የበለጠ በአርሰናል ቤት የመጫወቻ እድል ከማግኘት ይልቅ በተለይ ደግሞ ከነበረበት የሱ ኳሊቲ አንጻር በወቅቱ በቀጥታ መጥቶ በቋሚነት ቡድን ውስጥ ሊጫወትበት የሚችልበት ጊዜ አልነበረም። የበለጠ በፕሪሚየር ሊጉ ራሱን ማሳየት ይጠበቅበት ነበር። ለዛ ነው ኒውካስትል ዩናይትድን በ2022 ምርጫው አድርጎ ሊቀላቀል የቻለው። በኒውካስትል ዩናይትድ ቤት ውስጥ ያለውን ብቃት በሚገባ ማስታወስ ይጠበቅብናል። በአጭር ጊዜ አምበል መሆን የቻለ ለኤዲ ሃው የጨዋታ ታክቲክ ወሳኝ ሚናን እየተጫወተ የሚገኝ 28 ዓመቱ ላይ ያለ ብራዚላዊ ተጫዋች ነው። በፓሲንግ ደረጃ ክንፍ መስመር ተጫዋቾች ሰንጥቆ የሚጥላቸውን ኳሶች ብዙዎች ያደንቁለታል። ዲያጎናል ፓሶችን በማድረግ የሚታወቅ አይነት ተጫዋች ነው። በመከላከሉም ደረጃ ስትመለከቱት ከኋላ የሚነሱ ኳሶች በሱ መሰረት ተደርገው በኒውካስትል ዩናይትድ ቤት ውስጥ ያልፉ እንመለከታለን። እሱም ደግሞ የሚጥላቸው ከኋላ የሚነሱ ኳሶች በሎንግ ቦል እንግዲህ የተቃራኒ ቡድን ሳጥን አቅጣጫ ላይ የመጣል እንኳን አቅም ያለው ተጫዋች እንደሆነ ብዙዎች ይናገሩለታል። ትልልቅ ጨዋታዎች ላይ እንደ ብሩኖ ጎማሬዝ አይነት ተጫዋች ካላችሁ የቴምፖ ኮንትሮል በጣም ምቹን የሚፈጥር አይነት ተጫዋች ነው ሲሉም ብዙዎች ያወድሱታል። ምክንያቱም በጫናዎች ውስጥ በፍጥነት የማይገባ አግሬሽን ቢኖረውም ተጫዋቹ የበለጠ አደጋዎችን ቀድሞ ማሽተት የሚችል ነገር ግን ነጥቆም ደግሞ ኳስ በአስገራሚ የታክሊንግ ብቃቱ እግሩ ስር ኳስን ማስገባት የሚችል ድንቅ ተጫዋች ነው። እጅግ በጣም በፕሪሚየር ሊጉ ካየናቸው ነጣቂ አማካኞች መካከል አሁን ላይ የሚጠቀስ ነው። ኳስም ደግሞ ይዞ ልክ እንዳንድ ብራዚላዊ ተጫዋች የሚያምርበት አይነት ነው። በጣም በጠባብ ስፔሶች ድሪብል ሲያደርግ ትመለከቱታላችሁ።
ኳሶችን ደግሞ ወደፊት መስመር ተጫዋቾች የሚያደርሰው በድሪብሊንግ ብቃቱ ጭምር ነው ብዙዎች ብለው ይናገሩለታል። እንዲሁም ዲፌንሲቭ ሃይ ወርክ አለው ይህ ተጫዋች። የመከላከል ብቃቱ የበለጠ በአርሰናል ቤት አሁን ላይ የሚፈለግ ይመስለኛል። ምክንያቱም ከማርቲን ዙቢሜንዲ አርሰናሎች ያንን ብቃት ያገኙ አይመስልም። ለዛ ነው በተደጋጋሚ ወደ ገበያው እየወጡ የምንመለከታቸው። ታክሎችን በጣም አግሬሲቭሊ ያሸንፋል። ኳሶችን ነጥቆ ደግሞ ፓስ የሚያደርግበት መንገድ ግሩም ነው። በጣም ለፕሬሲንግም አመቺ ከሆኑ ተጫዋቾች መካከል አንዱ ነው። በፕሬስ ሬዚስተንሱም በጣም ጥራት ያለው እንደሆነ ይነገርለታል። በጣም የተለያዩ ቦታዎችን እየረገጠ መጫወት የሚችል በተከላካይ አማካኝነት ቦታ ብቻ የማታገኙት አንዳንድ ጊዜ እንደ ቦክስ ቱ ቦክስ ተጫዋችም ትመለከቱታላችሁ። የበለጠ የተቃራኒ ቡድን የሳጥን አቅጣጫ ላይ የማይጠፋ ነው ብሎ ብዙዎች ይናገሩለታል። የተለያዩ ቦታዎችን ከቨር ማድረግ የሚችል ማፑ ምናልባት ሂት ማፑን የምትመለከቱ ከሆነ ከጨዋታ መጠናቀቅ በኋላ ያረገጠው የሜዳ ክልል የማይገኝበት አይነት ተጫዋች ነው። ክሬቲቭም ነው በነገራችን ላይ እንዳልኳችሁ። ይሄ በተለይ ለዊንገሮች የሚጥለው ኳስ በሎንግ ፓስ በጣም ድንቅና ልዩነት ፈጣሪ እንደሆነ ይነገርለታል። እንዲሁም ደግሞ የቆመ ኳስም ላይ አደጋ ሊፈጥር የሚችል አይነት ተጫዋች ነው። እንደምናውቀው በፕሪሚየር ሊግ ካያችሁ በኒውካስትል ዩናይትድ ቤት ውስጥ ብሩኖ ጉማሬዝ የሚጥላቸው እንግዲህ ከማዕዘን ምት የሚነሱ ኳሶች፣ ከሎንግ ሴት ፒስ የሚነሱ ኳሶች፣ ከቅጣት ምቶች እንዲሁም ደግሞ በተለያዩ ጥፋቶች ተፈጥረው የሚሰጡ ቅጣት ምቶችን የሚያገኝ ሰዓት ላይ ኒውካስትል ዩናይትድ በጣም ጥራት ያለው ኳስን ወደ ፍጹም ቅጣት ምት ለተቃራኒ ለቡድን አጋሮቹ መስጠት የሚችል አይነት ተጫዋች ነው። ስለዚህ ከነዚህ አንግሎች አንጻር ለቅጣት ምትም መቺነት በእጩነት ከሚቀርቡ ተጫዋቾች ውስጥ አንዱ እንደሆነ ይነገርለታል። ያው እንዳልኳችሁ ነው በጣም ሜዳ ውስጥ አግሬሲቭ ከመሆኑም አንጻር እየጮኸ የቡድን አጋሮቹን የሚያበረታታ አይነት ተጫዋች ነው። ይበልጥ ግን ምናልባት አንዳንድ ጊዜ ጉዳት ሲያስተናግድ እናያለን። ምናልባት ደግሞ የጎል ቁጥሮች ከተከላካይ አማካኝ ብዙ አይጠበቁም። በየጊዜው ይሰጣል ማለት አይደለም። ከቦክስ ውጭ ግን ኳሶችን የሚያገኝ ከሆነ አርሰናል ምናልባት ከአማካኞቹ ያጣው አንዱ ገጸ ባህሪ ይመስላል። ከቦክስ ውጭ በሴት ፒስ በሎ ብሎክ የሚጫወቱ አይነት ቡድኖችን ለመቅጣት የሚፈልጉ ከሆነ መድፈኞቹ ይህንን ኦፕሽን ሊጠቀሙ ይችላሉ። ከነዚህ መካከል ደግሞ አማራጭ ሆኖ ሊመጣ የሚችል አይነት ተጫዋች እንደሆነ ይነገርለታል። የበለጠ በመረጋጋቱ ይታወቃል። ቡድኑም በነገራችን ላይ ኤዲ ሃው የገነባው ቡድን ምን ያለ አግሬሲቭ የሆነ አይነት ቡድን እንደሆነ እናውቃለን። በዛ ቡድን ውስጥ በእርጋታ ኳስን መጫወት፣ ትልቅ ሚናን መወጣት እንዲሁም ደግሞ አምበል ሆኖ ማገልገል፣ ለቡድን አጋሮቹ ድንቅ ፓሶችን መተው፣ ከዲፕላይንግ ፕሌይሜከር አይነት ሚናን አንዳንድ ጊዜ መወጣት በጣም ትልቅ የቤት ስራዎችን ይጠይቃል። ይህን ሁሉ ነገር ግን በአንድ ጊዜ ብሩኖ ጉማሬዝ ማድረግ የሚችል አይነት ተጫዋች እንደሆነ ማስታወስ ይጠበቅብናል። ታዲያ አርሰናሎች ትላንትና ኦፈር አቀረቡ ለብሩኖ ጉማሬዝ። ይህ ኦፈር የመጀመሪያ ጥያቄ ምንድን ነው? ብዙዎች ግን አልጠበቅነውም ነበረ። ምናልባት እነ ሁጁም ላንድ የመሰለ ተጫዋች ሌላም እንደ ሳንድሮ ቶናሊ አይነት ተጫዋችን አርሰናል ያመጣል የሚሉ መረጃዎች ሲወጡ ነበረ። ላለፉት ሳምንታት በተደጋጋሚ እንዲህ አይነት መረጃዎችን ነው ስንመለከት የነበረው። ነገር ግን ሳይጠበቅ በስተመጨረሻም ብሩኖ ጉማሬዝ የሚለውን ስም ሰማን ማለት ነው። ብሩኖ ጉማሬዝ በጥራት ደረጃ እንዳልኳችሁ ነው 28 ዓመቱ ላይ ነው የሚገኘው። ምናልባት አሁን ጥያቄ የሚሆንብኝ ይሄ ነው። የመጀመሪያ የአርሰናል ጥያቄ 55 ሚሊዮን ፓውንድን የያዘ ነው። ነገር ግን ኒውካስትል ዩናይትዶች በፍጥነት ነበረ ውድቅ ያደረጉት። ብሩኖ ጉማሬዝም ምናልባት ትንሽ ደግሞ ግርታን የፈጠረብኝ ጉዳይ በኒውካስትል ዩናይትድ ቤት መቆየት ይፈልጋሉ የሚል ጥያቄ ጫረብኝ የፋብሪዚዮ ሮማኖ መረጃ ነው። ብሩኖ ጉማሬዝ የዝውውሩን ጉዳይ በኒውካስትል እንግዲህ ፍላጎት ላይ አድርጎታል ሲል ነው ፋብሪዚዮ ሮማኖ መረጃ ወጣው። ምንም አይነት ግፊት እያደረገ አይደለም። እንዲሁም ደግሞ አርሰናል የመክፈቻ 55 ሚሊዮን ፓውንድ ቢያቀርብም ኒውካስትል ወዲያውኑ ነው ውድቅ ያደረገው። እንዳልኳችሁ አርሰናል ወደ ዝውውሩ በድጋሚ ይመለስ አይመለስ የሚባለው ነገር እየታወቀ አይደለም። ኒውካስትል ዩናይትዶች ግን ብሩኖ ጉማሬዝን የመሸጥ ምንም አይነት ፍላጎት የሌላቸው ሲሆን 55 ሚሊዮን ፓውንድ ዋጋ ደግሞ ሊሸጥ የማይችል ነው በማለት ነበረ የተቀበሉት። ምናልባት ይችኛዋ ደግሞ ሌላ ተርኒንግ ፖይንት ናት። አሁንም የተሻሻለ ኦፈር አርሰናል ይዞ የሚመጣና ብሩኖ ጉማሬዝ አሁን ያለበት አቋም ምናልባት ከዓለም ዋንጫው ተሳትፎ ላይ ከብራዚል ብሔራዊ ቡድን ጋር ስለሆነ የበለጠ ግፊቶችን ማድረግ አልፈለገ ይሆናል ኒውካስትል ዩናይትድ ላይ በሚለው ልንወስደው እንችላለን። አሁንም በግል ጥቅም ደረጃ አርሰናል ቀድሞ ከተጫዋቹ ጋር የሚስማማ ከሆነ ምናልባት ለቡድኑ ለአርሰናል የሚጠቅመው ይሄ ይመስለኛል። በቅድሚያ ከተጫዋቹ ወኪሎች ጋር ንግግሮችን ማጠናቀቅ ይጠበቅበታል። ምክንያቱም አሁን ላይ ግፊት እያደረገ አይደለም። ኒውካስትል ዩናይትድ ደግሞ ቀዝቃዛ ምላሽ ነው ለአርሰናል እየሰጠ የሚገኘው። ምንም አይነት ጥያቄ አይቀበልም በተጫዋቹ ዙሪያ። በእርግጥ ኒውካስትል ዩናይትድ አሁን ካለበት ሲቹዌሽን አንጻር ይሄንን መረዳት ያለብን ይመስለኛል። ምክንያቱም ሳንድሮ ቶናሊ በቡድኑ ውስጥ በአማካኝ ስፍራ ላለፉት ዓመታት ትልቅ ተጽዕኖ ያስመለከተው ተጫዋች ሊለቅ ነው በዚህኛው ክረምት።
ቶተናም ይፈልገዋል፣ ራሱ አርሰናልም ጭምር ይፈልገዋል። ሳንድሮ ቶናሊና ብሩኖ ጎማሬዝ እጅግ በጣም ተመሳሳይ ካራክተር ያላቸው ተጫዋቾች ናቸው። እነዚህን ሁለት ተጫዋቾች በአንድ የክረምት የዝውውር መስኮት ማጣት ምናልባት ለዚህ ቡድን ቀላል ላይሆን ይችላል። ነገር ግን ብሩኖ ጎማሬዝም የመውጫ ሰዓቱ ምናልባት አሁን የሚፈልግ ከሆነ ይሄኛው ይመስላል። ምክንያቱም 28 ዓመት የእድሜ ደረጃ ላይ ነው የሚገኘው። በከፍተኛ ጥራት ለአንድ ቡድን ለትልቅ ቡድን የመጫወት ፕላን ካለው ለረጅም ዓመታት ለማገልገል እድሜው እየቆጠረ በሄደ ቁጥር 29 ዓመቱ 30 ዓመቱ እያለ በመጣ ቁጥር ትልልቅ ቡድኖች እሱ ላይ ያላቸው ኢንተረስት እንደ ቀድሞ አይሆንም። ስለዚህ የመውጫ ሰዓቱ ትክክለኛ አሁን ሊሆን እንደሚችልም ይጠበቃል። ቀድሞውኑም ኦሎምፒክ ሊዮን በነበረበት ሰዓት ላይ በአርሰናል የሚፈለግ አይነት ተጫዋች እንደሆነ ይናገሩለት ነበር። ታዲያ አሁን ላይ ይሄ ኢንተረስት ሙሉ ለሙሉ ጠፍቷል ብዬ ማመን ይከብደኛል። እኔ በግሌ ተጫዋቹ አሁንም ቢሆን በፕሪሚየር ሊግ ያሸነፈ ቡድን ውስጥ ከኒውካስትል ዩናይትድ የበለጠ ሻምፒየንስ ሊግ ተሳትፎ የሌለውን ኒውካስትል ዩናይትድን ይመርጣል የሚል እምነት የለኝም። ከተሰጠው ሚና አንጻር ኤዲያው ከሚሰጠው ሚናዎች አንጻር ከአምበልነቱ አንጻር ስትመለከቱት ደግሞ አሁንም ቢሆን ምናልባት በኒውካስትል ዩናይትድ ቤት ያለውን የቤት ስራ ማጠናቀቅ ይፈልጋል የሚሉ መላምቶች ሊወጡ ይችላሉ። ነገር ግን የተለያዩ መረጃዎች እንደሚያሳዩት አሁን ላይ የመልቀቅ እንግዲህ ፍላጎት የላቸውም ኒውካስትል ዩናይትዶች። እንደውም እንደ ክሬግ ሆፕ መረጃ መሰረት ኒውካስትል ዩናይትድ ለብሩኖ ጎማሬዝ ምንም አይነት ጥያቄ ጭራሽ ነው ማይቀበሉት የሚል አይነት መረጃ በተደጋጋሚ ለተጫዋቹ ወኪሎችም ጭምር እንደነገሩ ነው ክሬግ ሆፕ ይዞት የወጣው መረጃ የሚያመላክተው። ይህ ተጫዋች በአርሰናል ቤት ቢመጣ ምናልባት ቡድኑ በኳስ መስርቶ በሚጫወትበት ሰዓት ላይ ለሚኬል አርቴታ ትልቅ ጠቀሜታን ሊሰጥ ይችላል። ከኋላ መስርቶ አርሰናል በተለይ ሲወጣ እንዲህ አይነት እርጋታ ያለው ፓሶችን በሚገባ ማድረግ የሚያቅ ለቡድን አጋሮቹ ለዴክለን ራይስ የበለጠ ነፃ ሚናን ሊሰጠው ይችላል የብሩኖ ጎማሬዝ መምጣት ተብሎ ይጠበቃል። የበለጠ በዲፕ እንግዲህ ደግሞ ኋላ ተመልሶም ክሬቲቭ የሆነ አይነት ተጫዋች ይፈልጋሉ አርሰናሎች። ስለዚህ ከፓርቴ በኋላ ምናልባት ትክክለኛው ዲስትሮየር ሆኖ በዛ ቦታ ሊያገለግላቸው የሚችል ደግሞ ቻንሶችን እየፈጠረ ዲያጎናል ፓሶ ቦሎችን ወደ ክንፍ መስመር ተጫዋቾች እያደረሰ መጫወት የሚችል አይነት ተጫዋች ይፈልጋል። በዛ ላይ አርሰናል አሁንም ቢሆን በትልልቅ ጨዋታዎች ላይ ልክ እንደ ሻምፒየንስ ሊግ ሊሆን ይችላል በፕሪሚየር ሊጉ ከማንቸስተር ሲቲ ሌሎች ትልልቅ ወደ ማንቸስተር ዩናይትድ ሊቨርፑል አይነት ቡድኖች ጋር ሲጫወት የበለጠ እርጋታ የሚፈልግ አይነት አማካኝ ያስፈልገዋል። ይሄ የአማካኝ ስፍራ ሊረዳ የሚችለው ቡድኑን በብሩኖ ጎማሬዝ አይነት ተጫዋች ነው። ምክንያቱም በጫናዎች ውስጥ ቶሎ የማይገባ አይነት አማካኝ አርሰናል ይፈልጋል። ለዚህም ደግሞ ትልቁ ሚና ሊወጣ ይችላል ተብሎ ይጠበቃል። የመከላከል ሚናውም እጅግ በጣም ላቅ ያለ እንደሆነ ማስታወስ አለብን። በጣም ታክሎችን የሚያሸንፍ አርሰናል ውስጥ አሁን እንደው ጥቀሱልኝ ቢባል በአማካኝ ስፍራ ላይ እንደድሮ አታገኙም። ቶማስ ፓርቴ እንደነ ሚናዎችን ይወጣ ነበር። ማርቲን ዙቢሜንዲ የበለጠ ቴክኒካሊ ራሱን አፕግሬድ የሚያደርግ አይነት ተጫዋች ነው እንጂ ታክሎችን የሚያደርግ ዲስትሮየር የምትሉት አይነት ተጫዋች አይደለም። ከአደጋዎች በፊት አደጋን ማሽተት የሚችል አይነት የተከላካይ አማካኝ አለ። አደጋም ደግሞ ሳይመጣ ምናልባት ቡድኑን ፕሬሸር ውስጥ እንዳይገባ ያደርጋል። እንዲሁም ደግሞ አደጋ መጥቶም አግሬሲቭ ሆኖ ኳሶችን ሊነጥቅ የሚችል አለ። ያው የብሩኖ ጎማሬዝ ካርዶችን ማስታወስም ያለብን ይመስለኛል። የበለጠ ካርዶች የሚመዘዝለት አይነት ተጫዋች ነው በእንደነ ባህሪዎቹ ምክንያት። ነገር ግን የበለጠ አርሰናል የሚፈልገውን ደግሞ ስፔሶችን የሚሸፍን አይነት ተጫዋች መሆኑን ማስታወስ አለብን። በጥልቀት ወደ ኋላ ተመልሶ እየተከላከለ ሎንግ ቦሎችን ለዊንገሮች እያደረሰ የሚጫወት አይነት ተጫዋች ነው። ስለዚህ እንደ አይነት ጥቅሞችን ይሰጣል። አርሰናል ቤት ውስጥ እንደ ብሩኖ ጎማሬዝ አይነት እየጮኸ የሚመራ አይነት ተጫዋች አትመለከቱም፣ በተለይ በአማካኝ ስፍራ ላይ። ይህንንም ደግሞ አርሰናል እንዲያገኝ ይረዳዋል ማለት ነው። በተለይ ደግሞ ከዴክለን ራይስ ጋር የሚኖራቸውን ጥምረት ማስታወስ ይኖርብናል። የበለጠ የ8 ቁጥር ሚናን ምናልባት ዴክለን ራይስ እንዲወጣ ሊያደርገው የሚችል አይነት ተጫዋች ሆኖ ይመጣል ማለት ነው። ስፔሶችን የበለጠ አሁን ለምሳሌ ካያችሁ ዴክለን ራይስ ላለፉት ዓመታት ስፔሶችን ከቨር ያደርጋል። ከዛ የበለጠ ቦክስ ቱ ቦክስ ሲጫወት ታዩታላችሁ። ፎርዋርድ ፓሶችን ለማድረግ ኃላፊነቶችን ይጣልበታል። እነዚህ ነገሮች ምናልባት በጥቂቱም ቢሆን አሁን ቴምፖ ኮንትሮል የማድረግ ጉዳይ እሱ ላይ ብቻ አይጣልም ማለት ነው ዴክለን ራይስ ላይ። አሁን ላይ ብሩኖ ጎማሬዝ ይጋራዋል ይህንን እንግዲህ ድባብ በአርሰናል ቤት ውስጥ የሚመጣ ከሆነ እንዲሁም ደግሞ ፓሶችን የማድረግም አቅም ያለው ተጫዋች ነውና ለቡድን አጋሮቹ ለአማካኝ ስፍራ ተጫዋቾች የበለጠ ቻንሶችን እንዲፈጥር ሊረዳው ይችላል ተብሎ ይገመታል። የተለያዩ ሀሳቦችን ከዚህ ተጫዋች ጋር ማንሳት ይጠበቅብናል። ለሻምፒየንስ ሊግ ምሽቶች በተለይ እንዲህ አይነት ሞመንቶችን የሚፈጥር የበለጠ ቡድንን ከአደጋ የሚከላከል አይነት አማካኝ ይፈለጋል። አርሰናል እኔ የመጀመሪያ ጥያቄ እንደዚህ ካቀረበ ዝም ብሎ ያልፋል ብዬ አልጠብቅም። ምናልባት ከተጫዋቹ ጋር አሁን ያለበት የዓለም ዋንጫ ካምፔይንን ከጨረሰ ኔጎሽዬሽኑ ስቲል የሚቀጥል ይመስለኛል። በ55 ሚሊዮን ፓውንድ ኒውካስትል ዩናይትድ ሙሉ ለሙሉ አልቀበልም ስላለ
እሱም ቢሆን እንደ ክሬኮፕ መረጃ መሰረት ለወኪሎቹ ምንም አይነት ድርድር የለም። እንግዲህ ብሩኖ ጎማሬዝ ላይ ቢሉም ኒውካስትል ዩናይትዶች አመራሮቻቸው በዛ መልኩ ይቀጥላል ለማለት ይከብደኛል። የመጀመሪያው ኦፈር አቅርቦ አርሰናል ዞርም ይላል ብዬ አልጠብቅም። ደጋግሞ ጥያቄዎችን ሊያቀርብ ይችላል። ነገር ግን ማስታወስ ያለብን ነገር ኒውካስትል ዩናይትድ ምን አይነት በፕሪሚየር ሊግ ውስጥ እጅግ በጣም ለድርድር ከባድ የሆነ ቡድን መሆኑ ማስታወስ አለብን። አምበላቸውን ነው እየተጠየቀ የሚገኘው። ለቡድኑ ሚዛን ጠባቂ ነው። ላለፉት ዓመታት ኤዲ ሃው በሱ ላይ ነው ቡድኑን የሰራው። እንደ አይነት ተጫዋችን በቀላሉ ይሸጣል ተብሎ አይጠበቅም። ስለዚህ ለረጅም ሳምንታት ምናልባት ይሄ ዝውውር ሊሰማ ይችላል። የመጀመሪያ 55 ሚሊዮን ፓውንድ እኔም ገርሞኛል። ምክንያቱም አሁን ካለው ገበያ አንጻር እንደ ብሩኖ ጎማሬዝ አይነት ተጫዋች ኒውካስትል ዩናይትድ ልልቀቀው ቢል እንኳን ሚኒመም 85 ሚሊዮን ፓውንድ ድረስ ዝውውሩ ሊሄድ ይችላል ተብሎ ይጠበቃል። ከና አዶንስ ደግሞ ከፍም ሊል ይችላል። ምክንያቱም እና አሌክስ ስኮት የመጀመሪያ ሲዝናቸው ላይ 85 ሚሊዮን ፓውንድ በዚህ ሰዓት እየተጠየቀ ነው። እስከ 100ም ሊሄድ ይችላል። ሌሎች ተጫዋቾችም በዚህ መልኩ እንግዲህ ሊገፉ ይችላሉ። የመጀመሪያ ሲዝኑ ነው አሌክስ ስኮት አሁን ሻይን ሲያደርግ፣ ነገር ግን የመጀመሪያ ሲዝኑ ላይ ነው ብለው ዝም አላሉም። የቦርንማውዝ አመራሮች ትልቅ ገንዘብ ነው የሚጠይቁት። ስለዚህ አምበላቸው ኒውካስትል ዩናይትዶች አምና አይዛክን እንኳን ምን ያህል ዝውውሩ የተንጓተተ እንደነበር እናስታውሳለን። አርሰናል አሁንም ገፍቶ መሄድ ከሆነ በዚህ ዝውውር ላይ ለረጅም ሳምንታት ይህንን ስም ልንሰማው እንችላለን ብዬ ገምታለሁኝ። የተከበራችሁ አድማጮቼ እስኪ እናንተ ግን የአማካኝ ስፍራ ምርጫችሁ ማን ነው? ከነ ምክንያት ኮመንት ሴክሽን ላይ አስቀምጡልኝ። አርሰናል ዲስትሮየር የሆነ የበለጠ አግሬሲቭ የሆነ አማካኝ ይፈልጋል በዛ ቦታ ላይ የእናንተ ምርጫ ማን ነው የሚለውን አስቀምጡልኝ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ቀን ተመኘውላችሁ። ይመቻችሁ።